በእስራኤልና በኢራን መካከል ያለው ግጭት 8ኛ ቀኑን ያስቆጠረ ሲሆን ዓለም ፕሬዝዳንት ዶናልድ ትራምፕ ቀጥሎ የሚያደርጉትን ለማየት በጉጉት እየጠበቀ ነው። በሚቀጥሉት 2 ሳምንታት ውስጥ እስራኤል ከኢራን ጋር በምታደርገው ጦርነት ውስጥ ለመሳተፍ ወይም ላለመሳተፍ ውሳኔ እንደሚሰጡ ፕሬዝዳንቱ ተናግረዋል። የዋይት ሀውስ የፕሬስ ሴክሬታሪያት ካሮሊን ሊቬት ባነበቡት መግለጫ ላይ ትራምፕ ከኢራን ጋር ትልቅ የመደራደር እድል አለ ብለዋል። ትራምፕ ኢራንን የማጥቃት እቅዳቸውን ያጸደቁ ቢሆንም ከእስራኤል ጎን ለመሰለፍ ወይም ላለመሰለፍ አልወሰኑም ሲሉ ምንጮች ለቢቢሲ የአሜሪካ ጋር ሲቢኤስ ተናግረዋል። ትራምፕ በፎርዶ በሚገኘው የኢራን የምድር ውስጥ የዩራኒየም ማበልጸጊያ ተቋም ላይ ጥቃት የመፈጸም ብርቱ ሀሳብ እንዳላቸው ሲቢኤስ ዘግቧል። የምድር ውስጥ የኒውክሌር ተቋሙን ለማጥፋት የሚያስችል ትልቅ ቦምብ እንዳላት የሚታሰበው አሜሪካ ብቻ ናትም። የኢራን የኒውክሌር ጣቢያዎችን ማጥቃት ምን አይነት አደጋዎች ሊያስከትል ይችላል? እስራኤል በኢራን ላይ እየፈጸመችው ባለው ጥቃት የኒውክሌር መሰረተ ልማቷን ኢላማ አድርጋለች። በዋናነት ትኩረቷን ያደረገችው ደግሞ ከምድር በታች የሚገኙ የዩራኒየም ማበልጸጊያ ማዕከላቷ ላይ ነው። እንደ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ከሆነ በሀገሪቱ ማዕከላዊ ክፍል የሚገኘው ናታንዝ የኒውክሌር ጣቢያ የደረሰበትን ከባድ ጉዳት ጠቁሟል። ሌላኛው ፈርዶ የሚባለው ማዕከሏ ደግሞ በተራራ ስር ከመሬት በታች በጥልቀት የተገነባ ነው። በመሆኑም ይህንን ከምድር በታች የሚገኝ ጣቢያ ለመምታት እጅግ ኃይለኛ የሆነ ቦምብ ያስፈልጋል። ይህ ቦምብ ያላት ደግሞ አሜሪካ ብቻ ናት። አሜሪካ ይህንን ብታደርግና በፎርዶ ላይ የቦምብ ጥቃት ቢፈጸም ምን ሊከሰት ይችላል? ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የኢራን የኒውክሌር ማዕከላት ላይ የተፈጸመውን ጥቃት እጅግ አሳሳቢ ሲል ገልጾታል። የኤጀንሲው ዋና ዳይሬክተር ራፋኤል ግሮሲ ሰኞ ዕለት እንደተናገሩት የወታደራዊ እርምጃዎች መባባስ በሰዎችና በአካባቢው ላይ ከባድ ጉዳት የሚያስከትሉ ጨረሮች የመለቀቅ አደጋን ይጨምራል ብሏል። የዩራኒየም ማበልጸጊያ ጣቢያዎች ወደ ተለያየ ቁስ አካል የመለወጥ ባህሪ ባላቸውና አይሶቶፕስ ከተባሉ ኬሚካላዊ ንጥረ ነገሮች የሚሰሩ ቁሶችን ለማዘጋጀት ያገለግላሉ። በሰሪ ዩኒቨርሲቲና በዩናይትድ ኪንግደም ብሔራዊ የፊዚክስ ቤተሙከራ ፕሮፌሰር የሆኑት ፓዲ ሪጋን ዩራኒየምን ከመሬቱ ስናወጣ በሁለት መልክ ነው የሚወጣው። 99.3 በመቶው ዩራኒየም 238 ሲሆን 0.7 በመቶው ደግሞ ዩራኒየም 235 ነው። የኒውክሌር የጦር መሳሪያ ለመስራት የሚያስፈልገው ሁለተኛው ነው ሲሉ ያስረዳሉ። የኃይል ፍንዳታ ኒውክሌር የማበልጸግ ሂደት ማለት ዩራኒየም 235 መጠንን መጨመር ማለት ነው። ይህ የሚሰራው ዩራኒየምን በጋዝ መልክ በመውሰድና ሴንትሪፊዩጋል በተባለ ማሽን በፍጥነት በማሽከርከር እንደሆነ ፕሮፌሰር ሬጋን ተናግረዋል። ምክንያቱም ዩራኒየም 238 ከሚፈለገው ዩራኒየም 235 በበለጠ ከባድ ስለሆነ ሂደቱ ሁለቱን ለመለያየት ያስችላል። በመሆኑም ዩራኒየሙ ይበልጥ እንዲበለጽግ ለማድረግ ይህንን በተደጋጋሚ ማድረግ ያስፈልጋል። የኒውክሌር ኃይል ማመንጫ ጣቢያዎች መቆጣጠር የሚቻልና ኃይል የሚያወጣ የኒውክሌር ኃይል ለመፍጠር በዚህ መልኩ ከበለጸገው ዩራኒየም ከ3 እስከ 5 በመቶ የሚሆነው ብቻ ነው የሚያስፈልጋቸው። ነገር ግን ዓላማው የኒውክሌር ጦር መሳሪያ ለመስራት ከሆነ የዩራኒየም 235 ከፍተኛ መጠን ማለትም እስከ 90 በመቶ ያህል ያስፈልጋል። ዩራኒየሙ በበለጸገ ቁጥር ሁሉም አቶሞች ሲለያዩ የሚያወጣው ኃይል ከፍተኛ ነው። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ እንደሚለው የኢራን ዩራኒየም 60 በመቶ በልጽጓል። ይህ ማለት ኒውክሌር መሳሪያ ለመስራት ጥሩ ደረጃ ላይ ይገኛል ማለት ነው። ሆኖም በእነዚህ በበለጸጉት የዩራኒየም ምልክቶች ላይ ሮኬት መተኮስ በጃፓን ወይም በቀድሞዋ ሶቪየት ህብረት በኒውክሌር ኃይል ማመንጫ ጣቢያዎች ላይ ከተከሰቱ አደጋዎች ጋር ተመሳሳይ በሆነ መጠን የኒውክሌር አደጋን አያስከትልም። በከፍተኛ ሁኔታ የበለጸገ ዩራኒየም ካልበለጸገ ዩራኒየም በ3 እጥፍ ራዲዮ አክቲቭ ጨረሮች አሉት። ሆኖም በመጠናቸው ሁለቱም በራዲዮ አክቲቭ ጨረሮች የተሞሉ አይደሉም። ስለሆነም የአካባቢ ብክለት ችግር አያስከትልም ብለዋል። በፖርትማውዝ ዩኒቨርሲቲ ፕሮፌሰር የሆኑት ጂም ስሚዝ ፕሮፌሰር ጂም ከቾርኖቢል አደጋ በኋላ ያለው ክስተትን አጥንተዋል። ሁላችንም በጣም የሰጋነው ፊውዥን ፕሮዳክት በተባሉት ነገሮች ላይ ነው። እነዚህ ከቦምብ ወይም ከሌላ ነገር ጋር በሚጋጩበት ጊዜ ዩራኒየሙን የሚከፋፍሉት ነገሮች ናቸው። እነዚህም እንደ ራዲዮ አክቲቭ ካልሲየም፣ ራዲዮ አክቲቭ ስትሮንቲየም፣ ራዲዮ አክቲቭ አዮዲን ናቸው። እነዚህ አካባቢን የሚመርዙ ናቸው። ሆኖም በኒውክሌር ማበለጸጊያ ጣቢያዎች የኒውክሌር ማብላላት ስለማይፈጠር የቦምብ ፍንዳታ ይህ እንዲከሰት ስለማያደርግ እነዚህ አደገኛ ራዲዮ አክቲቭ ፊውዥን ፕሮዳክት አይኖሩም ብለዋል። በምትኩ በፍንዳታው ዩራኒየሙ እዚያው አካባቢ ሊበተን ይችላል። በአካባቢው የሚኖር ስጋት በናታንዝ ማዕከል ላይ ጥቃት ከተፈጸመ በኋላ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በአካባቢው የራዲዮ አክቲቭ ብክለቶችን እንዳገኘ ገልጿል። ነገር ግን የራዲዮ አክቲቭ መጠን ያልተለወጠና መደበኛ መሆኑን አመልክቷል። በብሪስቶል ዩኒቨርሲቲ የሚነራልና የራዲዮ አክቲቭ ተረፈ ምርቶች አስተዳደር ኃላፊ የሆኑት ፕሮፌሰር ክሌር ኮርኬሄል የዩራኒየም ጨረሩ ብዙም ሩቅ አይጓዝም ብለዋል። ሆኖም ለማዕከላቱ ቅርብ የሆኑ ሰዎችን ጤና ለአደጋ ሊያጋልጥ እንደሚችል ተናግረዋል። በሰውነት ላይ የሚያስከትለው መርዛማነት በተመለከተም የዩራኒየም ቅንጣቶችን በትንፋሽና በምግብ አማካኝነት የዩራኒየም ቅንጣቶች
ወደ ሳንባችን፣ ወደ ሆዳችን እንዲሁም በሴሎቻችን ውስጥ ይገባሉ፣ ቀስ በቀስም ጉዳት ያስከትላሉ ብለዋል። ከዚህም በተጨማሪ ለራዲዮ አክቲቭ ኬሚካል መጋለጥ በአቅራቢያ ለሚኖር ሰው ችግር ሊፈጥር ይችላል። በባንገር ዩኒቨርሲቲ የኒውክሌር ማቴሪያል ተመራማሪ የሆኑት ፕሮፌሰር ሳይመን ሚድልበርግም አደጋ ቢከሰትና ሴንትሪፉጅስ ሄክሳ ፍሎራይድ የተባለውን የዩራኒየም ጋዝ የሚለቅ ከሆነ ከባድ የኬሚካል አደጋ ያስከትላል ያሉ ፕሮፌሰር ሳይመን እንደሚሉት የዩራኒየሙ ሄክሳ ፍሎራይድ ከአየር እርጥበት ጋር ከተገናኘ እጅግ በጣም ጠንካራ የሆነ አሲድ ስለሚፈጥር በጣም መርዛማና የሚረብሽ ነው የሚሆነው። ሆኖም ግን በጣም ቅርብ ከሆነው አካባቢ በስተቀር በአካባቢው ላይ መጠነ ሰፊ የሆነ ተጽዕኖ አያስከትልም ብለዋል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የአደጋና ድንገተኛ አደጋ ማዕከሉ በአካባቢው ላይ እየሰራ ሲሆን የኢራን ኒውክሌር ማዕከላት ያሉበትን ሁኔታና በስፍራው ያለውን የጨረር መጠን መከታተሉን እንደሚቀጥል ገልጿል።